ምናምን አመት ትዳር ደግሞ ፌል አደረገ። በዚህ 5 አመት ውስጥ ዋጋ ከፈል። አሁን የምታያቸው ነገሮች ሁሉ ተመሰቃቀለ። ላይፌ ንግድ ተበላሸ። ረጅም ጊዜ ዘጋሁት። ዕዳ በዳ መደራረብ መጣ። ሰዎችን አስቀየምኩ በብዙ አምነውኝ ምናምን የሰጡኝን ምናምን በብዙ አስቀየምኩ። እኔም ደህና አልነበርኩ። ከሆነ አይቀር ብዬ ቡቻን አረገዝኩ። ቡቻዬ ትወለድ አልኩኝ። ያው እግዚአብሔር ፈቀደ። ቡቻ መጣች። ቡቻ ከመጣች በኋላ ደግሞ አይነገርም። ከባድ አሳለፍን በጣም። በእናትሽ እኛ አሁን የምናየው እሷን ነው፣ ቡቻን ነው። በጣም ደስ በጣም ኮሎ ደስ የምትለው ቡቻ በምን ታገኛታለሽ? የለማ ቤተሰብ አልነበረም። ልዬ ከአራስ ቤት ጀምሮ ዋጋ ከፈልኩ። ከዚያ የሆነ ጊዜ ጎዳና ወጣን ከልጄ ጋር። እኔና ቡቻ እንጦጦ ቤተክርስቲያን እናድር ነበር። ተሰልፈን ምግብ እንበላ ነበር። ቤተሰብ የለም፣ ዘመድ የለም፣ ጓደኛ የለም። እግዚአብሔር ረዳኝ፣ አለፍኩት። ተነሳው መልሼ እንዳትጠፋብኝ ልብሴን ከልብሷ ቋጥር ነበር ሲደክም ስተኛ። እሱን ነው የማካፍለው ቲክቶክ። ቤተሰብ ሲኖር እዛ ትደበቂያለሽ፣ ልጅሽን ትሰጫለሽ፣ አትሊስት አረብ ሀገር ትሰደጃለሽ። ግን ለማን ልስጣት? አለኝ ቤተሰብ ግን አይፈልጉኝ። ይስጣቸው። ትልቁ ነገር እሱ አልፌያለሁ። አሁን አንፋይን ማለፍ ነው ትልቁ ነገር። ያለ በቃ ምድር ላይ እንደዚህ ነገር ይገጥማል። ቤተሰብ ኖሮሽ ትቸገሪያለሽ። የሚገርም አባት ኖሮ ትሰደጃለሽ ምናምን። ምክንያቱም የዛን ሰው መብት መጠበቅ ነበረብኝ። አለመፈለጌን አለመወደዴን ማክበር ነበረብኝና አንድም ቀን ረብሽ አላቅም። አንድም ቀን ገፍቼ የሆነ ነገር ብዬ አላቅም። አሁንም ነገም መቼም ፍቅር አለኝ፣ አክብሮት አለኝ። በቃ ይሄን እውነት ነው። በቃ ይሄ ልቤ ውስጥ ያለ እውነት። ልክ እንደ ትልቋ ደስ የሚል ህይወት ለመስጠት ለመካስ ማየት ነው። ደስ በሚል ሁኔታ ያደገችው እቺ ግን ተሰቃይታለች እና እሷን ለመካስ ነው የምኖረው። ምንም ያኖረኝ ጉዳይ የለም። የለፋሁት የጣርኩት ህይወት በጠቅላላ ባክኗል፣ ሄዷል። ምንም ነገር እንዳላስብ ድጋሚ መጣሽ ቡቻ። እንድኖር ለእሷ ካሳዘመን ነው የኔ ህይወት ለቡቻ ነው። ምንም ምን ያው እንደዚህ የተቀናጣ ነገር አይገባኝም። እናቴ አፈር ውስጥ ናት። አባቴ ምንም ደስታ የለኝም፣ ምንም ምቾት የለኝም። ግን ወልጃለሁ። በቃ ልጅ አለች። ራስሽም ቆንጆ እኮ ነሽ። አይገርም? የነሱ መልክ አለሽ፣ ፀጉርሽ ምናምን። ፀጉራቸው እንደዚህ ያለ በጣም ብዙ ረጅም የሚለው ልጅ ላይ አለ። አንቺ ተላጨው። እናቴ ስታርፍ ተላጭቼ ነበረ። እኔ እኮ ብላጭ